በዘመናት መካከል ከሚሽከረከረውና በሙሉ ጥቅልል ውስጥ ከሚገኘው ከሰው ልጅ ታሪክ መካከል አንድ እጅግ ድንቅና ኃያል ታሪክን እናገኛለን። ይህም ታሪክ እጅግ አስደማሚና ኃያል ስለነበሩት ህዝቦች ነው። ፀሐይ ጎህ እንደቀደደ በሰፊው ሳቫና ላይ ስትወጣ ብቻዋን አትወጣም። ታሪኮችንም ይዛ ብቅ ትላለች። እነዚህም ታሪኮች የኃያላን ንጉሶችና በጥቁር ቆዳ ቀለም የተዋቡ ውብ ንግስቶችን ጭምር ነው። ለረጅም ዓመታት የቆየው መጽሐፍ ቅዱሳችንም የእነዚህን ሚስጥራት በውስጡ ይዟል። በሌሎች ዘንድ የተረሳውንና እንዲሁ የተተወውን የእነዚህን ህዝቦች ታሪክ የምናቀርብላችሁ ይሆናል። ከኛ ጋር ቤተሰብ ለመሆን የሰብስክራይብ ምልክቷን በመጫን አብረውን ከዚህ በኋላ በተከታታይ በተለያዩ ዕውቀቶችና አዳዲስ ትምህርቶች ወደ እናንተ የምንቀርብ ይሆናል። እንደ መጽሐፍ ቅዱስ ከሆነ አሁን ያለው ሁሉም ህዝብ የመጣው ከኖህ 3 ልጆች ሴም፣ ካምና ያፌት እንደሆነ ይታወቃል። ይህም የጥቁሮችና ጥቁር ቆዳ ቀለም ያላቸው ሰዎች ዘር ሐረጋቸው ከሱ ጋር ግንኙነት ይኖራል ተብሎ የሚጠበቀው አንደኛው የኖህ ልጅ ካምንም ይጨምራል። ሴምና ያፌት የአረቡን፣ የአይሁድ፣ የሶሪያና የሴሜቲክ ወዘተረፈ ህዝቦችን የሚወክሉ ሲሆኑ አውሮፓና እስያ ደግሞ ያፌታውያን ናቸው። መጽሐፍ ቅዱስ ካም የኖህ ልጅ የጥቁሮችና የአፍሪካውያን ቅድመ አባት እንደሆነ ይነግረናል። ስሙም ከአፍሪካ ጋር በተከታታይነት የተያያዘ ነው። የመዝሙር መጽሐፍም ከጥንት ግብፃውያን ጋር ያገናኘዋል። የጥንት የአይሁድና ሌሎችም ልማዶች የአፍሪካውያን ቅድመ መገኛነትን ወደሱ ይጠቁማሉ። ወደ ካም የካም ልጆች በተከታታይነት ወደ አፍሪካ አካባቢና ህዝብ የሚያመለክቱ ሲሆኑ በተጨማሪም የካም ስም ትርጉሙ የተቃጠለ ፊት የሚለውን ትርጉም በአይሁድ፣ በአረማይክና ጥንታዊ ሌሎች ቋንቋዎች ላይ ተገኝቷል። ይህም ጨለማ የሚለውን ትርጉም መያዙ ወዴት ማምራት እንዳለበት ይታወቃል። በዘፍጥረት 10 በተለይም ከቁጥር 6 እስከ 14 ባለው ላይ የካም የዘር ሐረግን በይበልጥ ማግኘት ይቻላል። መጽሐፉም የካምን ልጆች ይጠቅሳል። ኩሽ የአፍሪካውያንና የምስራይም አባት እንደሆነ ይጠቅሳል። ምስራይም የጥንት ግብፃውያን አባት ነው። እንደሚታወቀው አረቦች፣ አይሁድና ሶሪያውያን እንዲሁም ሌሎች ግብፅን ምስራሂም እያሉ እንደሚጠሯቸው ማወቅ በጣም አስፈላጊ ነው። ምክንያቱም ይህ ስም ግብፅን ከቆረቆረው ሰው በተለምዶ የመጣ እንጂ እንዲሁ በዘልማድ የመጣ እንጂ ታስቦበት አይደለም። ይህም ከጥንት በግብፅ ዘንድ ምስራይም የተባለው ቋንቋ በዘልማድ የተለመደ መሆኑን ያሳየናል። እንዲሁም በተጨማሪ ፉጥና ከነዓን የተባሉ እነርሱም የካም ልጆች ነበሩ። ከነዓን ለህዝብም ለቦታም የሚጠቀስ ስም ነው። የበለጠ ግን ኩሽ የካም የመጀመሪያ ልጅ ለብዙ ሀገሮችና ህዝቦች ኢትዮጵያውያን ጨምሮ መነሻ ነው። የኩሽ ኪንግደም በመባል የሚታወቁት የኢትዮጵያና የኑቢያ ህዝቦች ተመሳሳይ መነሻን ይጋራሉ። እነዚህ ሀገሮች በጥቁር ህዝቦች ታሪክ ውስጥ ወሳኝና የዘር ሐረጋቸው በቀጥታ ወደ ኩሽ የሚያመራ ህዝቦች ናቸው። ሳምራውያን የምንላቸው ህዝቦች ከናምሩድ በቀጥታ የወረደው የዘር ሐረግ
ተብሎ የሚታመኑ መሆናቸውን ማወቅ በጣም ጠቃሚ ነው። የኩሽ የማይታዘዙት ልጆች ከጥንታዊ ባቢሎናውያን ጋር መነሻቸው የተሳሰረ ነው። በተጨማሪ በደቡብ ህንድ ያሉ ግለሰቦች እንዲሁም አብዛኛው የአፍሪካ አካባቢዎች ኢትዮጵያውያን፣ ኤርትራውያን፣ ኬንያውያን፣ ኮንጎና ጋቦናውያን የኩሽ ቅርስ ያለባቸው ሀገራት ተብለው ይታመናሉ። በመጽሐፍ ቅዱስ መሰረት ኩሽ የሚለው ስም ኢትዮጵያ፣ ሱዳንና ከአፍሪካ ጋር የተያያዘ ነው። ኢትዮጵያ ወይም ደግሞ በትክክለኛ ቋንቋው ጥቁር በሚለው ስያሜ በመጽሐፍ ቅዱስ ላይ ተቀምጦ እናገኘዋለን። በሌሎች ቋንቋዎች ያ ማለት ኢትዮጵያ ብሎ በመጽሐፍ ቅዱስ ላይ ያስቀመጠው ቃል በኦሪጂናሉ ቋንቋ ጥቁር ማለት ነው። ከነዓንና ምስራሂም የካም ልጆች ናቸው። ምስራሂም የግብፃውያንና የብዙ ሰሜን አፍሪካውያን ቅድመ አባት ነው ተብሎ ይታመናል። እንደሚታወቀው የሴሜቲክ ህዝቦች የሚባሉት እንደ አርሜኒያ፣ አረብ፣ እስራኤልና የመሳሰሉት ግብፅን እስካሁን ድረስ ምስራሂም እያሉ ነው የሚጠሯት። በመጽሐፍ ቅዱስ በመዝሙር 78:51 ላይ እንዲህ በማለት ፍንጭን የሚሰጠን አንድ ቃል አለ። እግዚአብሔርም በኩሮቻቸውን በግብፅ የድካማቸውንም መጀመሪያ በካም ድንኳን ገደለ በማለት ይገልጸናል። ግብፅና ካም የሚገናኙበት አንዱ ክፍል እንደ ማስረጃ የሚቀርበው ይህ የመጽሐፍ ቅዱስ ክፍል ነው። ካም ከላይ እንደጠቀስንላችሁ ከኩሽ በተጨማሪ ልጆች ነበሩት። ከነሱም አንዱ ፉጥ ነበረ። ይህ ፉጥ የተባለው ልጅ ከምስራሂም በኋላ የተወለደ ሲሆን የስሙም ትርጉም ምልክት ወይም ደግሞ በእንግሊዘኛው ላንድ ማርክ የሚለውን ቃል የተወራረሰ ነው ወይም የተያያዘ ነው። ፉጥ የጥቁር ኑቢያውያን አባት ተብሎ ይታመናል። ብዙ ጊዜ ከካም እርግማን ጋር ወይም ከከናን እርግማን ጋር በተያያዘ ብዙ ሰዎች የተሳሳተ ግምት ያስቀምጣሉ። ይህን ሲያደርጉ ግን በዘፍጥረት 9 ላይ ያለውን ቃል ወይም ታሪክ አዛብተው ተገንዝቦታል ማለት ነው። በመጽሐፍ ቅዱሳችን ላይ ኖህ በሰከረ ጊዜ ልጁ ካም ከወንድሞቹ ጋር በመሆን አባትየውን ከመርዳት ይልቅ በራቁትነቱ እና በስካሩ እንደተሳለቀበት ይገልጻል። ነገር ግን ይህ ክፍል በብዙ መንገድ ሊተረጎም ይችላል። ኖህ የረገመው ከልጆቹ መካከል አንዱን ነው እንጂ መላው አፍሪካውያንን አይደለም። የኖህ ድርጊት ምናልባት የተገናኘ ሊመስል ይችላል። ነገር ግን በዛ ጊዜ አባትን አለማክበር ከፍተኛ የሆነ መወገዝን የሚያመጣ ቅጣት ነበር። ኖህም ደግሞ ለመጀመሪያ ጊዜ እንደሰከረና ይህ ነገር እንግዳ ስለሆነበት ድርጊቱ በጣም የተጋነነ ላይሆን ይችላል። ምክንያቱም የማይጠበቅ ስለነበር ከሱ ዘንድ ይህንን ግብረ መልስ መጠበቅ ይቻላል። መጽሐፍ ቅዱስ በሰው ዘር ታሪክ ውስጥ እነዚህን ግለሰቦች ከጥንት አፍሪካውያን ጋር ያገናኛቸዋል። እነዚህን ነገሮች ሁሉ ስንከተል ግን በጥንቃቄ መሆን አለበት። አንደኛ፣ መጽሐፍ ቅዱስ ብቸኛው የታሪክ ምንጭ አይደለም፣ አንዱ ነው እንጂ። ሳይንቲስቶችም የአርኪኦሎጂ፣ የቋንቋ፣ በቃል የሚተላለፉ ባህሎችንና ወጎችን መሰረት በማድረግ በጥንቃቄ በማጥናት የሰው ልጅ ታሪክን ያጠናሉ። መጽሐፍ ቅዱስን ስንተነተን አፍሪካውያን እንደተረገሙ አድርገን ከሆነ ትልቅ ስህተት እየሰራን ነው። የተረገመው የኩሽ ልጅ የሆነው ከነዓን እንጂ ሁሉም አፍሪካውያን ናቸው ማለት አይደለም። ምክንያቱም ካም እራሱ ብዙ ሌሎች ልጆች ነበሩት፣ ወደ 4 የሚጠጉ። አንዱ ልጅ ከተረገመ ሌሎቹ ልጆች ደግሞ ተረግመዋል ማለት አይደለም። ደግሞ የብዙ የደቡብ ህንድ አባት የሆነው ካም የተወለደው ከጥፋት ውሃ በፊት ነው። ይህም መልካምና ጥሩ ህይወትና ስነ ምግባር ያለው ከሌሎች ሰዎች አንጻር የተሻለ
በዘመኑ ከነበሩት ማለት ነው አንዱ ማመልከቻ ነው። ሁሉም ከጥፋት ውሃ በፊት የነበሩ ሰዎች አልቀው ከተረፉ ሰዎች መካከል አንዱ መሆኑ በመልካም ስነ ምግባር ላይ ያለ ሰው መሆኑን ያሳየናል። ከዚህም በተጨማሪም ከ5 እስከ 6ኛ ትውልድ ድረስ ያለውን የቤተሰቡን የትውልድ ሐረግ ለማየትና ለመመስከር እድል ያገኘ ሰው ነበረ። እንደ ወንድሞቹ እንደ ሴምና ያፌት ሁሉ 600ና ወይም ከዛ በላይ እድሜ ያክል ኖሮ ያለፈ ሰው ነው። ትክክለኛ እድሜው በመጽሐፍ ቅዱስ ባይጠቀስም 600 አካባቢ ላይ በህይወት እንደነበር ግን መረጃው ያሳያል። ያ ማለት ግን ከወንድሞቹ ያነሰ እድሜ ኖሯል ማለት አይደለም። ይህም እንዳልተረገመና ከወንድሞቹ ያላነሰ ህይወት እንደኖረ ያሳያል። የካም የመቃብር ስፍራ እስካሁን አይታወቅም። ነገር ግን ብዙ ሰዎች የተለያዩ ግምቶችን ይሰጣሉ። ኢትዮጵያ ውስጥ ወይም ደግሞ ሱዳን ውስጥ አለ ይላሉ አንዳንዶች ደግሞ ሱሜሪያን ይኖሩበት የነበረው ሜሶፖታሚያ ነው ብለው ያምናሉ። ይሁን እንጂ ሚዛን የሚደፋው ሐሳብ መቃብሩ አፍሪካ ውስጥ እንደነበር ነው። በተለይም ኢትዮጵያ ውስጥ ወይም ሱዳን ውስጥ እንዳለ ይታሰባል። አንዳንድ ሰዎች ግብጽንም እንደ አንድ የካም የመቃብር ስፍራ አድርገው ይቆጥሯታል። ይህም የሆነበት ምክንያት ግብጽ በተለያዩ በጥንታዊ ሚስጥራትና የማያልቅ የሺህ ዓመታት መቃብሮችን የያዘች በመሆኗ ነው። ይሁንና ግን አሁንም ከአፍሪካ አልወጣም ሁሉም ግምት። ዘ ቡክ ኦፍ ጁቢሊስ ወይም ደግሞ በአማርኛው መጽሐፈ ኩፋሌ ተብሎ የሚጠራው መጽሐፍ ተጨማሪ መጽሐፎችን ስለ ካምና ስለ ኖህ ቤተሰቦች የመጨረሻ ዓመታት ይነግረናል። ይህ የጥንት አይሁድ መጽሐፍ ምንም እንኳን የመጽሐፍ ቅዱስ ክፍል ባይሆንም በአይሁድ ዘንድ የሚታመንና እውቅና የተሰጠው መጽሐፍ ሲሆን ይህም የጥንት መጽሐፍ ልጁ ከነዓን የካም ልጅ በሴም ምድር ለመቀመጥ በወሰነ ጊዜ ደስ እንዳላለው አንዱ መረጃ የተቀመጠው ይሄ ነው። ይህ መጽሐፍ ጨምሮ ካም፣ ኩሽና፣ ምስራሂም እንዲሁም ሌሎች የከነዓን ሰዎች የከነዓንን በሴም መቀመጥ እንዳልወደዱት ይገልጽልናል። የሚሆነው የአፍሪካ መሬት ለካም ዘር እንደሆነ ስለሚታመን ነው። እነዚህን መረጃዎች የሰጠን የመጽሐፈ ኩፋሌ ነው። ከነዓንም ከወንድሞቹና ከአባቱ ምኞት ውጪ በመሆን እንደቀጠለ የሚነግረንም ይህ መጽሐፍ አለ። ከዚህ ታሪክ በመነሳት ከመጽሐፍ ቅዱስ ጋር በማገናኘት ድንቅ የታሪክ ምንጭ ይሆነናል። እነዚህንና ሌሎች ታሪኮችን በጥንቃቄ ስንገመግም የመጽሐፈ ኩፋሌን የሳይንስ የባህል ጥናቶችንና በቃል የተላለፉ ባህሎችን፣ ቅርሶችንና መጽሐፍ ቅዱስን አንድ ላይ በማገናኘት ወደ አንድ መዳረሻ እናመራለን። መጽሐፍ ቅዱስ ብዙ ውስብስብና የተሳሰሩ እንዲሁም ረጃጅም ታሪኮችን ይሰጠናል። ነገር ግን መጽሐፍ ቅዱስን በተሳሳተ መንገድ መተርጎም የተለያዩ የተሳሳቱ አስተሳሰቦችንና ትክክለኛ ያልሆኑ እርግማኖችን ለአንድ ማህበረሰብ ብቻ በመስጠት የምንይዘውን አመለካከት እንድንቀርፍ ይረዳናል። በቀጣይ በሌሎች ፕሮግራሞች ከእናንተ ጋር እንደርሳለን። ኩሽ ወይም ደግሞ የጥቁር ህዝቦች ታሪክ ከመጽሐፍ ቅዱስ ጀምሮ እዚህ አሁን እስካለንበት ድረስ እንዴት እንደደረሰ በቂ መረጃ የሰጠን መሆኑን እናምናለን። መልካም ጊዜ።